ዘራዳም አሰፋ በሁለት መንገድ አይተናል። በግሪን እና በሮስቲንግ እንዴት ኤክስፖርት እንደሚቀርብ አይተናል። በአጠቃላይ አሪፍ ነበር። በጣም አሪፍ ነው። ደስተኞች ነን በትምህርት ቤቱ። ምክንያቱም ከቲዮሪ ጀምሮ እስከ ፕራክቲካል በአጠቃላይ ሁሉ ነገር እያንዳንዱ የተማርነው በተግባር እያየን ነው። እኛ ወደፊት ለምናደርገው ነገር ብዙም ይከብደን አይሆንም። ምክንያቱም ትምህርት ብቻ ሳይሆን በተግባርም እያየናቸው ስለሆነ ሁኔታውን ስለምናውቀው ብዙም ቻሌንጅ አያደርግም። ደስ ይላል። ያው እንደ መጀመሪያ ባችነት በጣም ደስ የሚለው አቶ አሸናፊ በተለይ ሲያስተምር በቁጭት ነው የሚያስተምረንና እሱ እንድንሆን እሱ የተቆጫቸው ነገሮች እኛ ደግሞ እንድናደርገው ስለሚፈልግ ማድረግ ፈልጓቸው ያልሆኑ ነገሮችን ለምሳሌ ሲያስተምረን በኢትዮጵያ ውስጥ ቡና መድረስ ባለበት ቦታ አልደረሰም ብሎ እኛ ደግሞ ያን ቦታ እንድንደርስ በጣም ነበረ ተንትኖ ሲያስረዳን የነበረው። ዲቴል ነበር እየገባ ሲያሳየን የነበረው ያለውን ነገር ሲያስረዳን የነበረው በጣም ደስ ይላል። አቶ አሸናፊ የሚገርም አስተማሪ። ላይፍ አግሮን ማህበራዊ ሚዲያ ሰብስክራይብ፣ ላይክ፣ ሼር